በጉጉት የሚጠበቅ በአገር ሰው ብቻ ሳይሆን በቱሪስትም የሚናፈቅ ኢትዮጵያ ለዓለም ያበረከተችው ቅርስ ነው። ጥምቀት ላንተ ያልሆነ ቀሚስ ይበጣጠስ የተባለለት የማህበራዊ ግንኙነት ማጠናከሪያና መተጫጫ አደባባይም ነው። ይህንንና ሌሎች የማይዳሰሱ ስሜቶችን ሁሉ የማይዳሰስ ቅርስ ሆኖ ከበዓል ባሻገር ከባህልም ወዲያ እንዲሆን እዚህ ተደርሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያውያን ብቻ ሳይሆን የዓለም ሕዝብ ሀብት ይሆን ዘንድ ያበረከተችው የዓለም ጌጥ ነው። ዩኔስኮ የማይዳሰስ የዓለም ቅርስ ብሎ የጻፈለት ይህ ሀብት ተጠብቆ የቀጠለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ቤተክርስቲያኗ እንዲህ ያሉ ሀብቶችን አያሌ እሴቶችንና ስኬቶችን ለትውልድ ያቆየች የኢትዮጵያ የመጀመሪያዋ የትምህርት ሚኒስቴር፣ የመጀመሪያዋ የአካባቢ ጥበቃ ሚኒስቴር፣ የመጀመሪያዋ የባህል ሚኒስቴር፣ የመጀመሪያዋ የአገር ፍቅር ሚኒስቴር ሆና የኖረች ተቋም ናት። በኢትዮጵያ ምድር ውስጥ ማንበብና መጻፍ የተቻለው ፊደልና ብዕር፣ ቀለምና ብራና ማገናኘት የተቻለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ለአገር ባበረከቱት ጠብቀው ባቆዩት ዕውቀትና ሀብት ነው። ኢትዮጵያ የራሴ የዘመን ቀመርና ፊደል አለኝ እያለች የምትመጻደቅበትን ተአምር የሰሩት የኦክስፎርድ ምርቆች ወይም የሃውስ ኦፍ ዊዝደም ተማሪዎች አይደሉም። በኢትዮጵያ ገዳማትና አድባራት ውስጥ የኖሩ የተማሩና የተመራመሩ የኦርቶዶክስ ሊቃውንት ናቸው። ኢትዮጵያ የስልጣኔ ጫፍ ላይ ደርሳ ነበር በሚባልበት የአክሱም ስልጣኔ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚናዋ ቁልፍ እንደነበር የሚክዱ አቢ የለም። የቤተ ክርስቲያኗ ትምህርት ቤቶች የመጀመሪያዎቹ የኢትዮጵያ ዩኒቨርሲቲዎች የሚባሉትን በዚሁ ምክንያት ነው። ቤተ ክርስቲያኗ በሌሎች አገሮች እምብዛም ባልተለመደ ተሞክሮ አገር ሲወረር ምዕመኗ እንዲዘምት ታቦታትም ግንባር ድረስ እንዲሄዱ በማድረግ ለሉዓላዊነት የተዋደቀችም ነች። ይህች ቤተ ክርስቲያን የዓለም ሰው ያጌጥበት ዘንድ ያቆየችው ይህ በዓል እነሆ ዘንድሮም እየተከበረ ነው። ከላሊበላ እስከ አክሱም ከመስቀል እስከ ጥምቀት ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠበቀቻቸው ሁሉ ለአገርም አበርክቶ ያላቸው ዓለምም እንደ ራሱ ንብረት እንዲመዘግባቸው የሆኑ ቅርሶችም ናቸው። ኢትዮጵያ በድምሩ 11 የሚዳሰሱና 4 የማይዳሰሱ ቅርሶችን በዓለም አቀፍ ደረጃ አስመዝግባለች። ከሚዳሰሱት ውስጥ 27%ቱ ከማይዳሰሱት ደግሞ 50%ቱ ቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ናቸው። ይህ ሁሉ አገራዊ አበርክቶ ተረስቶ ዛሬ በመንግስትና ደጋፊዎቹ ቀጥተኛ ጥቃት የተከፈተባት ቤተክርስቲያን በየአደባባዩ የምትዘለፍ ሆናለች። የበዓላት መዝሙሮቿ መዘመር የለባቸውም። ቤተክርስቲያኗ ሽፍታ ማሰልጠኛ ነች፣ ገዳይ እያሰማራች ነው። ቤተክርስቲያኗ ለጠንካራ የሥራ ባህል የማትመች ነች፣ የኋላ ቀርነት ምንጭ ነች እየተባለ የሚዘልፍ አገዛዝና መሪ በመንበሩ ላይ ተቀምጧልና ቤተ መንግስቱ ቤተ ክህነቱን እያጠቃ ቀጥሏል። ኢትዮጵያ አንድነቷ ተጠብቆ ሉዓላዊነቷም ተከብሮ እንዲቆይ በማድረግ ፊደልና የጊዜ ቀመር በማውጣት ማንበብና መጻፍ በማስተማር ትልቅ ሥራ የሠራችው ቤተ ክርስቲያኗ በገዢው ፓርቲም ሆነ በጠቅላይ ሚኒስትሩ እንደ የእድገት ጸር የመታየቷ ምክንያት ምንድን ነው የሚለውም ጥያቄ በቅጡ መወያያ ሲሆን አይስተዋልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግብሯ አትግደል የሚልን የወንጌል ትእዛዝ መስበክ፣ የአገር ፍቅርን ማስተማር፣ ፍቅርንና መዋደድን መኖር ቢሆንም ለአብይ አህመድ ግን ገዳማቷ ገዳይ ማሰልጠኛ፣ አባቶቿም ጥላቻ ሰባኪ ናቸው። ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ሆያ ሆዬና አባይዎች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ጠቅላይ ሚኒስትሩ እንዲህ ፈርጀው ብቻ አይበቃቸውም። የኦርቶዶክስ ቤተ ክርስቲያን ተጠግተው እንደ ባህል ከቀጠሉ ጉዳዮች መካከል የሆኑት የአባዮሽ የሕፃናት መዝሙርና የደብረ ታቦር ዝማሪዎችም እንዲቀሩ ይፈልጋሉ። አሁን አብይ አህመድ የቀራቸው የከተራና የጥምቀት በዓልም አያስፈልግም፣ የጥምቀት በዓል ዕለት ታቦት መውጣቱ ተገቢ አይደለም፣ የገና ጨዋታ ሲካሄድ ቀልብ ያልወደደውም ብሎ ማወጅ ብቻ ይመስላል። የሚጠሉት ሀገርን የሚገዙት፣ የሚጠሉትን ሕዝብ የሚገድሉት ገዢዎች የኦርቶዶክስ ቤተ ክርስቲያን ይህንን ሁሉ የአገር ሀብታ ቆይታም እንደ ጠላት ቢቆጥሯት የማይጠበቅ አይደለም። ግን የአገዛዙ ጸረ ኦርቶዶክስነት የተገለጠው በንግግር ብቻ አይደለም በተግባርም እንጂ። ደግሞም በቤተ ክርስቲያኒቱ ላይ ቂም የሚይዙት አታፍርሱኝ፣ ምዕመኔንም አትግደሉት፣ ቅጥር የማይደፈር ብላ ያወጣቻቸውን መግለጫዎች ሁሉ በመቁጠርም ነው።